ሰላም እንደናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊ በእናታችሁ ሰብስክራይብ ላይክ አድርጉልን፣ አበረታቱን እንጂ። ዛሬ መልእክት ነው ይዤ የመጣሁት። አንድ ጓደኛዬ ሳውዲ ነው የምትሰራው፣ ሳውዲ አረቢያ። እንዲህ ብላ ጽፍልኛለች። እናንተም መልእክት ካላችሁ ጻፉልኝ፣ እኔ መልእክታችሁን አስተላልፋለሁ። በቴሌግራም መልእክታችሁን ላኩልኝ፣ እኔ ደግሞ አስተላልፋለሁ። እናንተ ደግሞ ሀሳብ ስጡበት፣ ማንኛውም ሰው ሀሳብ ስጡበት። በተለይ ሴቶች ላይ የሴቶች ጉዳይ በጣም ሀሳብ ስጡበት። ምክንያቱም አንዳንድ ሰዎች የማይሆን ኮሜንት አትጻፉና በቃ ሰውን የሚያበረታታ ለሰው ኮንፊደንስ የሚሰጥ ለሰው ተስፋ የሚሆን ነገር ጻፉ። ካልሆነ ደግሞ ዝም በሉ። የምር ነው የምላችሁ። ካልሆነ ዝም በሉ። ዝምታ ራሱ አንድ መልስ ነው። ዝም ካሉ አይሰበር ምናል መልስ ነው፣ በቃ ፉል መልስ። ስለዚህ እናንተ መልካም ነገር ካልጻፋችሁ ዝም በሉ። እንዲህ ብላለች። እኔ ሳውዲ አረቢያ ነው የምሰራው። ከሀገር ቤት ወደ ሳውዲ ሲመጣ ጓደኛ ነበረኝ፣ ግን ቃል አለብን። እኔ ሳውዲ ሲገባ በጣም ከባድ ሁኔታ እያሳለፍኩ ነው። ማንም አያውቅም። ሳውዲ በጣም ከባድ ናት። ሰራለሁ፣ ብቻዬን ነው የምሰራው። ስራ ቢከብደኛል። ሆኖም ግን እኔ ጓደኛዬን በጣም እወዳለሁ። ሜሴጅ ጽፍለታለሁ ስራዬን ሲጨርስ፣ ግን እሱ ቶሎ አይመልስልኝም። ሁልጊዜ እንደሚወደኝ ይነግረኛል። ይጠፋል፣ ይመጣል። እኔ ግን እውነት አይመስለኝም። ምክንያቱም ጓደኛ ማለት እኮ ለዛውን ፍቅረኛ የነገ ባሌ ሁሉ ነገሬ፣ ህይወቴ፣ ትዳሬ ብዬ የሚያስበው እሱ ነው። ግን ታዲያ እንዲህ ነው? እኔ እኮ በጣም ብዙ ጊዜ እቸገራለሁ፣ ብዙ ጊዜ አዝናለሁ። ስንት ብሶት አለ፣ ግን አይዞ የምለኝ ማንም የለኝም። እግዚአብሔር ብቻ ነው ከጎኔ ያለው። አውቃለሁ ሰው ለሰው ምንም እንደማላረግ፣ ግን ደግሞ ሰው ለሰው አስፈላጊ ነው፣ ተስፋ ነው። እኔ አይዞሽ የምለኝ ሰው በጣም ፈልጌ አጥቻለሁ። ለካ ጓደኛዬ እወድሻለሁ የምለኝ ውሸት ነው። እኔ ውሸት መስሎኛል ነበረ። አሁን ሁል ጊዜ ሲያው ዝም እላለሁ። እኔ ዝምተኛ ነኝ። ሁሉ ነገር በዝምታ ነው የሚያሳልፈው። ግን ዝም የምለው አለማወቄ ሳይሆን እግዚአብሔር ያውቃል ብዬ ስለምተው ነው። እኔ ዝምታዬ ሞኝ፣ ዝምታዬ ምንም አታውቅም ለሰው ሊመስል ይችላል። ለኔ ግን እንደዛ አይደለም። እኔ ለራሴ የሚሆን ሰው ነኝ። የራሴን ከወሰንኩ ወደ ኋላ የማይመለስ ችግርንም የሚጋፈጥ ሰው ነኝ። ችግርንም አልፈራም። እኔ ማግኘትም ብዙ የሚያስደስተኝ የማስጨንቀኝ አይደለም። እግዚአብሔር ይመስገን። መኖር ተስፋ ነው። እግዚአብሔር ሁሉ ነገር ያውቃል። እኔ ሲከፋኝም እግዚአብሔር አባቴ ብዬ ቃለቀስኩ ሁሌ ከኔ ጎን ነው አለው። እኔ ትናንትናና ከሳምንት ከሁለት ሳምንት የታው ጓደኞቼ ዛሬ አጥቻለሁ። በሳውዲ አረቢያ ብዙ ነገር ሁምባይ ፈሷል። ግን አንድ ቀንም እንዴት ሆነሻል? የሄድሽበት ቦታ ተመችቶሻል? ምን ላይ ነው ያለሽው ብሎ እየጠየቀኝ የለም። እኔ ሜሴጅ ስጽፍለት እንዴት ነሽ ደህና ነሽ ብቻ አለኛል። ለምንድን ነው የምትጠፋው ብዬ ስጠይቆ ስራ በዝቶብኛል። ከዛም ሌላ መልስ የለም። እኔ ታውቃላችሁ ለምንድን ነው የማይወደኝ ሰው የሚከተለው? እኔ ማን ነኝ? እኔ ምን አንሶኝ ነው ብዬ ሳስበው ያ እግዚአብሔር ቃል ደግሞ ይዘኛል። እኔ ቃል መብላት አልፈልግም። በዛ ነው እኔ ሁል ጊዜ እንደታሰርኩ እንደተያዝኩ ይሰማኛል። እኔ እውነት ፍቅር ነው ብዬ ሳይሆን እንደተያዝኩ እንደታሰርኩ ነው የሚሰማኝ። አሁንማ ትቼ እግዚአብሔር አንተ ታውቀዋለህ ብዬ እኖራለሁ። አንዳንድ ብዙ ጊዜ ይከፋኛል፣ አለቅሳለሁ፣ በጣም አለቅሳለሁ።
ያለቀሱ ደግሞ ይታመማሉ። ደግሞ ተመልሼ በአባቴ ይቅር በለኝ ብዬ አልቅሼ አባቴን እግዚአብሔርን ጠይቀዋለሁ። እግዚአብሔር ያድነኛል፣ ሁሌ ከጎኔ ነው። አንተ ያልከው ይሆናል ብዬ ራሴን ያስናናው እኖራለሁ። ግን ታውቃላችሁ አንድ የሚያናደኝ በህይወቴ ቢኖር ሰው ወዶ ሊለይ ይችላል፣ ግን በውሸት ሰው ማሰር በጣም አጻት ነው። እኔ ከማንም ጋር መወዳደር አልፈልግም፣ ከራሴ ጋር መወዳደር ብቻ ነው። እኔ ከሌላ ሴት ጋር እንዲወዳደረኝም አልፈልግም። አንድ ሰው እኮ መሄድ ከፈለገ በቃኝ ብሎ መሄድ ይችላል። እውነቱን ተናግሮ መሄድ ይችላል። እውነቱን ተናግሮ ከሄደ ደግሞ ምንም ነገር አናድድም። የሚያናድደው ትልቁ ነገሩ የሰውን ጊዜ መብላት፣ የሰውን ልብ መስበር፣ የሰውን ኮንፊደንስ ምን ያህል ያናድዳል። እናንተ ምን ትላላችሁ? እኔ ሁሉም የሚያናድደኝ የሰውን ጊዜ መብላት ብቻ ነው። ማንም ሰው ወደ ፈለገ መሄድ ይችላል። ምክንያቱም ከሄደም እኮ ሴት ትቶ ከሄደ ሴት ነው የሚያገባው፣ ወንድ ትታ ከሄደ ወንድ ነው የምታገባው። ሌላ ምንም ነገር አማራጭ የለም። እግዚአብሔር ያለው ይሄ ነው። አንድ ሰው ፍቅረኛ ማቾች ሆና ማለት ባልና ሚስት ሆነዋል ማለት አይደለም፣ አውቃለሁ። ግን ደግሞ ትልቁ ነገር መተማመን ነው። እኔ ያመንኩ የኖርኩ ነው። ታዲያ እሱ ያመነኝ የራቀኝ ይሄ እውነት ፍቅረኛ ነው ይወደኛል ማለት ነው? ችግርን የማይጠይቀኝ ይወደኛል ማለት ነው? ጎደኛ ማለት እንኳን ፍቅረኛ ማሽሽ ቀርቶ ጎደኛ ማለት ችግሩን ይጠይቃል፣ አይዞሽ ይላል። ግን እሱ ምንም ነገር አይልም። እኔ ምንድን ነኝ ብዬ አስባለሁ። እኔ ራሴን ከማንም መወዳደር አልፈልግም፣ ከማንም በታች ማድረግ አልፈልግም። እዚህ ዓለም ላይ የሚኖረው ሻማት አይደለም። ዓለም ከንቱ ናት። እስካለው ድረስ እግዚአብሔር ይመስገን እኔም ከማንም እኩል ነኝ። ምክንያቱም እግዚአብሔር እኩል ነው ፈጠረን። በምንም ከሰው በታች ነኝ ከሰው እንጂ ነኝ ብዬ አላስብም። አዎ ብዙ ሰው ባለው ነገር ሊኮራ ይችላል። ያለው ደግሞ የዓለም ነው እንጂ የሰማይ ቤት አይደለም። ማንም ሰው ከሰራ ያለም ኑሮ እግዚአብሔር ከባረከው ብቻ ነው ማግኘት የሚችለው። ደግሞ በሱ መመካት ጥሩም አይደለም፣ እግዚአብሔርም አላለም። ምክንያቱም ሁሉ ነገር ያለው እግዚአብሔር ነው። ታዲያ ምን ያስጨንቃል? እኔ እግዚአብሔር ለአንድ ነገር ነው ፈጠረኝ። እኔም እኮ የፈጠረኝ ለተራ ነገር አይደለም። ሰው እንዲንቀኝ፣ ሰው እንዲገፋኝ፣ ሰው እንዲረግጠኝ፣ ሰው ከማንም እንዲወዳደረኝ አይደለም። እግዚአብሔር ለአንድ ነገር ነው ፈጠረኝ። እኔ ለእግዚአብሔር እኮ ህንቁ ነኝ። የጠፋ በጓ አንዷ ነኝ። እግዚአብሔር ይፈልገኛል አውቃለሁ። ምክንያቱም እኛ ሰው ነን እንቸኩላለን እንጂ እግዚአብሔር እኛን አይረሳም። ማንም ቢረሳን ግን ሁሉ ነገር አውቃለሁ። ግን ደግሞ በጣም ይከፋኛል፣ ብቸኝነት ይሰማኛል። ለዛ ነው እስኪ እናንተ ብትሆኑ ምን ትላላችሁ? ይሄንን ሐሳብ ስጡበት እና ሐሳብ ስጡበት። ማርያምን በጣም ነው የሚያስጣላው የሰውን ጊዜ መብላት። አረ ወንዶች ማርያምን ተረጋጉ። የሰውን ጊዜ አትብሉ። እናንተ የምትፈልጉ ከናንተ ጋር ሰውን ከሰው ጋር መወዳደር ሳይሆን የምትፈልጉትን እውነት ተናገሩና መንገዳችሁ ያዙት። ይሄ ብቻ ነው ችግሩ። ምንም ችግር የለም እኮ በቃ ችግር የለም። አዎ ሰው እንደራሱ ይኖራል። እግዚአብሔር እኮ ለአንድ ነገር ነው እውነቱ ነው ወለደች። መቤትን በጣም ኮንፊደንስ አላት። እግዚአብሔር ለአንድ ነገር ነው እኛን የፈጠረው። ለምን በቃ እናንተ የማትፈልጉ ከሆነ ላሽ በሉ። በሰላም ሀገር የሰውን ጊዜ ተውትና ለምንድን ነው እንደ እስር ቤት ነው እንጂ መቼ ነው ከዚህ የሚወጣው? እግዚአብሔር ያውቃል የማይታወቀው። ለምንድን ነው እንደዛ የምታደርጉት? ፍቅር እኮ ሰንሰለት አይደለም ማሰር አይደለም። ማርያም እንደዛ አታደርጉ። እናንተ ደግሞ ጥሩ ኮሜንት ሲጻፉት ምን ትላላችሁ? ሌሎችም ደግሞ ሐሳብ ካላችሁ ሐሳባችሁ ሼር አድርጉልን። ሼር እናደርጋለን። ሰብስክራይብ ላይክ አድርጉልን። አባረታቱን። ኧረ በእናታችሁ እንስራ። እኔ በጣም ወዳችኋለሁ። መልካም ጊዜ ለሁላችሁ።